ሳይንሳዊ ምን ላይ ደረሰ መሰላችሁ? አልዘረዝረውም አሁን ሰዓት ስለሚወስድ። አንድ ሰው አህያ ቢበላ ምን በሽታ እንደሚያመጣበት፣ ፈረስ ቢበላ ምን በሽታ እንደሚያመጣበት፣ አሳማ ቢበላ ምን በሽታ እንደሚያመጣበት፣ ውሻ ቢበላ ምን በሽታ በዝርዝር ነው የጻፉት። እግዚአብሔር በመጽሐፍ እንዳትበሉ ያላቸው በሙሉ እንዳትበሉ፣ የምትበሉ ከሆነ ይሄ በሽታ ይመጣል ብሎ ዘረዘረ። ግን ምን ያደርጋል? ይህን ከዘረዘሩ በኋላ አህያ ይበላሉ፣ አይጥም ይበላሉ፣ እባብም ይበላሉ። የተከለከለው አግኝተዋል፣ ይበላሉ። ምን እናድርጋቸው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን፣ መምህራን፣ በዚህ ያላችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች በልዑል እግዚአብሔር ሰላምታ እንደምን አመሻችሁ? እንደምን አመሻችሁ? አሜን። አምላካችን እግዚአብሔር በቸርነቱና በምሕረቱ ጠብቆ ለዚህ ሰዓት ለዚህ ዕለት ስላደረሰን ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ አውሬ የቧጨረውን አትብላ የሚል ይሆናል። ኦሪት ዘጸአት ምዕራፍ 22 ቁጥር 31 ላይ አውሬ የቦጨቀውን ወይም የጫረውን አትብሉት የሚል ንባብ አለ። እንደምታውቁት መጽሐፍ ቅዱስ የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ እኛ ከምናስበው ነው ብለን ከምንገምተው በተለየ መንገድ ከኛ ሕይወት ጋር ጥብቅ ግንኙነት ያለው ወደ መዳን የሚወስደን የሚያሳርፍ፣ የሚያጽናና፣ የሚጠብቅ ሕያው የሆነ ቃል ነው እና እያንዳንዱን የመጽሐፍ ቅዱስ የእግዚአብሔር ሐሳብ የሆነውን ቃል ወደ ሕይወታችን በአባቶቻችን ትርጓሜ መሰረት አቅርበን ስናየው እጅግ በጣም ጠቃሚ፣ ኃይል ሰጪ፣ ከአጋንንት ስውር መንገድ ጠባቂ ነው የእግዚአብሔር ቃል። ስለዚህ ዝም ተብሎ የተጻፈ ምንም ነገር የለም። አሁን ይህን ቃል ስናገር ሊያስተምር ወይም ልንማማር ያለነው ስለሆነ አውሬ እና አውሬ ስለቦጨረው ወይም ስለጫረው የሆነ አካል እንደሆነ አድርገን ልናስብ እንችላለን። ነገሩ ግን እንደዛ አይደለም። እያንዳንዱን ከላይ እስከታች ያሉትን የእግዚአብሔር ልጆችን በሙሉ በእግዚአብሔር ቃል እናምናለን የሚሉትን በሙሉ የሚመለከት ቃል ነው። እስኪ ርዕሱን ተናገሩት እናንተ። አውሬ የቦጨረውን በሉ አትብሉት። ድገሙት፣ በደንብ ያዙት። እንደገና በኋላ ስትጠየቁ እንዳትረሱ። ምንድን ነው የዚህ መልእክት? እግዚአብሔር ምን ሊነግረን ፈልጎ ነው ይህንን ቃል በመጽሐፍ ያጻፈው? ለምን ተጻፈ የሚለውን ከድህነታችን ጋር በተገናኘ ነው ለማሳየት የምሞክረው። እንደምታውቁት በብሉይ ኪዳን እግዚአብሔር እንድንበላቸው ያዘዘን ወይም ያዘዛቸው ፍጥረታት አሉ። እንዳንበላቸው ደግሞ የከለከላቸው የተከለከሉ ለመብል ከሆነ እግዚአብሔር በእናንተ ዘንድ እነዚህ ርኩሳን ናቸው ያላቸው ፍጥረታቶች አሉ። ይሄ ኦሪት ዘሌዋውያን ምዕራፍ 11 ላይ የትኞቹ እንደሚበሉ የትኞቹ እንደማይበሉ ተዘርዝሮ ተጽፏል። እንደገና ኦሪት ዘዳግም ምዕራፍ 14 ላይ አለ። ይሄው የሚበሉት ምን ያሟሉ እንደሆነ የማይበሉት ደግሞ ምን ያለባቸው እንደሆነ በመጽሐፍ ተጽፏል። እንግዲህ ቅድም እንዳልኳችሁ ይሄ ሁሉ ይሄን ብላ
ይህን አትብላ ብሎ እግዚአብሔር ሲያዝ እንደው ዝም ብሎ አይደለም። አንድ የሆነ ነገር የሚያስተላልፈው መልእክት አለ እግዚአብሔር። በመጀመሪያ አንድ ጥያቄ ልጠይቃችሁ። ፍጥረትን በሙሉ የፈጠረው ማን ነው? እግዚአብሔር ቅዱስ ነው ርኩስ ነው? በጋራ በደንብ መልሱ። የረከሰ ነገር እግዚአብሔር ሊፈጥር ይችላል? እሱ ቅዱስ ስለሆነ ሊፈጥር የሚችለው ነገር በሙሉ መልካምና ቅዱስ ነው የሚሆነው በተፈጥሮ ማለት ነው። ለዚህ ነው መጽሐፍ እግዚአብሔር የፈጠረውን ፍጥረት አየ መልካምም ነበረ ነው የሚለው። ስለዚህ ፍጥረት ሲፈጠር እያንዳንዱ ፍጥረት ምን ነበረ? መልካም ነበረ፣ መልካም ነበረ፣ ንጹህ ነበረ፣ ቅዱስ ነበረ። እግዚአብሔር እንደዚህ አድርጎ ሁሉንም ፍጥረት አስቦ ነው የፈጠረው። እና እግዚአብሔር እንዲህ ካደረገ በኋላ ከፈጠረው ራሱ ከፈጠረው ፍጥረት የምንበላውንና የማንበላውን ደግሞ ለየ። የማይበሉትን የረከሱ ናቸው አለ። የሚበሉትን ደግሞ እነዚህ በእናንተ ዘንድ የተቀደሱ ናቸውና ብሏቸው አለ። በተፈጥሮ የማይበሉት እንዳይበሉ የተከለከሉት እግዚአብሔር ሲፈጥራቸው ቆሻሻ ወይም ርኩስ ስላደረጋቸው አይደለም። እግዚአብሔር የማይበሉትን እንዳይበሉ አድርጎ ነው የፈጠረው እንጂ ርኩስ አድርጎ አልፈጠራቸውም። በዚህ ምክንያት ለእኛ እንዲገባን እግዚአብሔር ሁሉን ፍጥረት ቅዱስ አድርጎ ከፈጠረ በኋላ የተወሰኑትን እነዚህን ብሉ፣ እነዚህን አትብሉ አለ። አንድ ጥያቄ አሁንም ልጠይቅ አስከትዬ። እንዳንበላ የከለከላቸውን ፍጥረታት እግዚአብሔር እንድንበላ ማድረግ ይችላል አይችልም? መልሱ እንጂ አይችልም። እግዚአብሔር ግን አህያውን ብሉ ቢላችሁ ትቀበላላችሁ? እርግጥ አሁን ምን እየበላን እየኖርን ነው ማንቀበለው ብላችሁ ልትሉ እንደምትችሉ አስባለሁ። ግን ምክንያቱም የምን ስጋ እየበላን እንደምንኖር ስለማናቅ ማለት ነው። ግን ደግሞ ጉዳዩ ከስጋ ጋር ብቻ የተገናኘ አይደለም። በብሉይ ኪዳን የነበረው ነገር አለ። ልብ በሉ። አንደኛ ፍጥረት በሙሉ ቅዱስ መሆኑን ሳንጠራጠር ነው የምናምነው እግዚአብሔር በፈጠረበት መንገድ። ሁለተኛ እግዚአብሔር እንዲደረግ የፈቀደውን ነገር ማንም ሊገለብጠው አይችልም። እግዚአብሔር ይህን ብላ ካለ ስራችን መብላት ነው። ይህን አትብላ ካለ አለመብላት ነው። እግዚአብሔር ያለውን ማድረግ ነው። ለምንድን ነው እግዚአብሔር ይህን ያደረገው? የስርዓት ባለቤት ማን ነው? መልሱ። ማን ነው? እግዚአብሔር። ስለዚህ አንደኛ ፍጥረትን ቅዱስ አድርጎ ይፈጥራል። ከዛ በኋላ ለፍጥረት ስርዓትን ይሰራል። እግዚአብሔር የስርዓት መገኛው፣ የስርዓት ባለቤት፣ የትክክለኝነት ምንጩ እግዚአብሔር ነው። እግዚአብሔር በዚያ ጊዜ የነበሩ ሰዎች አህያ ለምን እንደማይበላ፣ ፈረስ ለምን እንደማይበላ፣ በቅሎ ለምን እንደማይበላ፣ አሳማ ለምን እንደማይበላ ሳይንቲፊክ በሆነ መንገድ ማብራራት አይችሉም በብሉይ ኪዳን የነበሩ ሰዎች። እግዚአብሔር ግን እንዳይበሉ ከልክሏቸዋል። ከከለከለ ሳይንቲፊካሊ ለምንድን ነው የማንበላው? ብንበላው ይጎዳል፣ ይጠቅማል፣ ለታስቸካል ቼክ እናድርገው የሚባል ነገር አይኖርም። እግዚአብሔር ካለ አለ ነው። እግዚአብሔር ያለው ምንም ስህተት ሊሆን ስለማይችል ስለዚህ ስርዓትን ይሰራል። የትክክለኝነት ባለቤት ደግሞ እግዚአብሔር እንደሆነ እግዚአብሔር ራሱ ይገልጣል። እያደመጣችሁ ነው የምናገረው። አንደኛ ፍጥረትን ቅዱስ ያደርጋል። ሁለተኛ ለፍጥረት ስርዓትን ይሰራል። ሶስተኛ ሁልጊዜም ቢሆን ትክክለኛ የሆነ ሊሰማ የሚገባው የፈጠረን እግዚአብሔር ብቻ ነው። የፈጠረን እግዚአብሔር አድርጉ ብሎ የሚጎዳ ምንም ነገር የለም። እግዚአብሔር አታድርጉ ብሎ ደግሞ አታድርጉ ብሎ የሚጠቅመን ምንም ነገር የለም። የሚጠቅመን ሆኖ እግዚአብሔር አታድርጉ ያለን የለም። የሚጎዳን ሆኖ እግዚአብሔር አድርጉ ያለን ነገር የለም። ስለዚህ የእውነት የትክክለኝነት ባለቤት ማን ነው? መልሱ። ማን ነው? መጀመሪያ ሊሰማ የሚገባው ማን ነው? ሳይንስ ነው? አይ በደንብ መልሱ። ማን ነው? ሳይንስ ነው? ፍልስፍና ነው? መጀመሪያ ልንሰማ የሚገባው ማን ነው? ይህንን ጥያቄ ለራሳችሁ በሕይወታችሁ ትይዙታላችሁ። የስርዓት ባለቤት እግዚአብሔር ነው። የትክክለኝነት ምንጭ እግዚአብሔር ነው። የሚበላውን እንዲበላ አድርጎ የፈጠረው፣ የማይበላውን እንዳይበላ አድርጎ የከለከለው እግዚአብሔር ነው።
የማይበላውን እንዳይበላ አድርጎ ከፈጠረ በኋላ እግዚአብሔር የማይበላውን እንደገና መልሶ የሚበላ ማድረግ ይችላል አይችልም? መልሶ ይችላል አይደል? ቢያደርገው ኖሮ ይጠቅመን ነበር? የሚጠቅመንስ ቢሆን ከእግዚአብሔር ቀድሞ የሚጠቅመንን ነገር ሊያደርግልን የሚችል አካል አለ ወይ? አገላለጼን አፈጠንኩት። ከእግዚአብሔር ቀድሞ ይሄ እኮ ይጠቅማል ሊለን የሚችል አካል አለ? የለም። እግዚአብሔር ነው የከለከለ። ይሄ እነዚህ የምትይዟቸው መሰረታዊ ነገሮች ናቸው። ሌላው አራተኛው እግዚአብሔር ብሉይ ኪዳን ላይ የነበረውን ነገር እንድናውቅ ይፈልጋል። ብሉይ ኪዳን በአዳም መርገም ምክንያት የርግማን ዘመን ነው። ራሱ ዘመኑ የመርገም ዘመን ነው። የፍዳ፣ የኩነኔ፣ የጨለማ፣ የሞት፣ የባርነት፣ የኃጢአት ዘመን ነው። ዘመኑን የኃጢአት፣ የባርነት፣ የጨለማ ያደረገው ማን ነው ብለን ጥያቄ ብንጠይቅ እግዚአብሔር የፍጥረት ሁሉ ገዢ አድርጎ የፈጠረው አዳም ነው። ለምን? እግዚአብሔር ፍጥረትን በሙሉ የፈጠረው ስለ እያንዳንዳችን ነው። ከፍጥረት መካከል ስለ እግዚአብሔር የተፈጠረ ማንም የለም ከሰው በቀር። ሰውን እግዚአብሔር የፍጥረት ሁሉ ገዢ አድርጎ ነው የፈጠረው። ለእግዚአብሔር ጥቅም የተፈጠረ ምንም ፍጥረት የለም፣ ምንም ፍጥረት የለም። ስለዚህ ፍጥረትን በሙሉ ለሰው ነበር የሰጠው። ሰው ትእዛዝ ተሰጠው። ከዚያ በኋላ ገዢ አድርጌያለሁ፣ ኃይል፣ ጸጋ፣ ክብር፣ ሞገስ ሰጥቻለሁ። እንግዲህ አሁን እኔን ስማ፣ ያከበርኩህን እኔን ብትሰማ ሕያው ሆነህ ትኖራለህ። ለእኔ ቃል ብትገዛ ሕያው ሆነህ ትኖራለህ። እንደ ትእዛዜ ብትጓዝ ሕያው ሆነህ ትኖራለህ። ቃሌን ብትሰማ ትድናለህ ብሎ እግዚአብሔር ይህንን ነገረው ለአዳም። አዳም ግን ነፃነቱን ተጠቀመና እግዚአብሔር ያዘዘውን ትእዛዝ አፈረሰ። እግዚአብሔር ያዘዘውን ትእዛዝ ባፈረሰ ጊዜ ከፍጥረት ሁሉ ጋር አዳም ተጣላ፣ ወረደ፣ ወደቀ፣ ተዋረደ፣ ተራቆተ፣ ደቀቀ፣ ራቀ ከእግዚአብሔር ከጸጋ፣ ከክብር፣ ከልዕልና፣ ከውበቱ ሁሉ ጠፋ። እግዚአብሔር የሰጠውን ኃይል በሙሉ ወደ ማጣት መጣ። በራሱ ፈቃድ ምክንያት እግዚአብሔር ያዘዘውን ነገር አላደርግም በማለቱ ምክንያት። ልብ ብላችሁ አድምጡ። ታዲያ በአዳም ኃጢአት ምክንያት ዘመኗ የመርገም ዘመን ተባለች። ብሉይ ኪዳን በኃጢአት ምክንያት የጨለማ ዘመን ተባለ። ዘመኑ በኃጢአት ምክንያት እኛ ላይ ዘመኑ እንደዛ እንዲሆን ያደረግነው፣ የተዋረደ እንዲሆን፣ የቆሸሸ እንዲሆን ያደረግነው እኛ ኃጢአት፣ የእኛ ኃጢአት። ልብ ብሎ ታዲያ በዛ ዘመን ላይ እግዚአብሔር አምላካችን ጥንቱን የፈጠረን እግዚአብሔር ከኛ የሚጠቀመው ነገር ስላለ አይደለም። ኦርቶዶክሳውያን እራሳችሁን አታዘማኑ። እውቀት ቢኖራችሁ፣ ክብር ቢኖራችሁ፣ ሞገስ ቢኖራችሁ፣ ምንም አይነት ሀብት ቢኖራችሁ፣ ምንም ቢኖራችሁ እራሳችሁን አታዘማኑ። ራሳችሁን ከፍ ከፍ አታድርጉ። ያለን ነገር በሙሉ ለእግዚአብሔር ምኑም ነው፣ ምንም አይጠቅመው። ሀብታችን አይጠቅመው፣ እውቀታችን አይጠቅመው፣ ክብራችን አይጠቅመው፣ ልብሳችን፣ ጌጣችን፣ ውበታችን ለእግዚአብሔር ምንም ይጠቅመው ነገር የለም። የሚያኩራራ ምንም ነገር የለንም። እኛ ምንም ከእግዚአብሔር ከተለየን ምንም የሚያኩራራ ነገር የለም። የኃይላችን፣ የክብራችን፣ የጌጣችን፣ የአሸናፊነታችን በአጠቃላይ የማንኛውም ሕይወታችን ስኬት ባለቤት እግዚአብሔር ነው። እያደመጣችሁ ነው የምናገረው? ማነው ባለቤቱ አልኩ? እግዚአብሔር ነው። ሰው ከእግዚአብሔር ከተለየ ሁሉን ነገር ነው የሚያጣው፣ ሁሉን ነገር ነው የሚያጣው። ስለዚህ ብሉይ ኪዳን ሰዎች ከእግዚአብሔር የተለዩበት ዘመን ነበረች። እግዚአብሔር ጥንቱን የፈጠረን ስለ ፍቅር ነው። ኋላ እኛን ሊያድነን የሚችለው ከተፈረደብን ፍርድ ነፃ ሊያወጣን የሚችለው ከእግዚአብሔር በቀር ማንም የለም። ነቢይም አይደለም፣ ሐዋርያም አይደለም፣ መልአክም አይደለም፣ ሰማዕትም አይደለም፣ ጻድቃን፣ ቅዱሳን ማንም ሊያድነን አይችልም። ማንም ሰማዕታት ቢሆኑ አያድኑንም፣ ሐዋርያትም ቢሆኑ አያድኑንም፣ ማንም ነቢያትም ቢሆኑ አያድኑም፣ አበውም ቢሆኑ አያድኑም። የሚያድነን እግዚአብሔር ነው። ልብ በሉ። በአዳም ላይ ከተፈረደው ፍርድ፣ ከመጣበት ሞት፣ ከመጣበት ርግማን፣ ከዛ
የጨለማ ጊዜ ነፃ ሊያወጣ የሚችለው እግዚአብሔር ብቻ ነው። ፍጥረት በሙሉ በዛ ጨለማ ውስጥ ነው የነበረው። ስለዚህ ጥንቱን ስለ ፍቅር የፈጠረን እግዚአብሔር ከኛ የሚጠቀመው ምንም ነገር ሳይኖር የወደቀውን አዳምን ለዲያብሎስ ባሪያ የሆነውን ለኃጢአት ባሪያ የሆነውን ለርኩሰት ባሪያ የሆነውን ለጥላቻ ባሪያ ተገዥ የሆነውን አዳምን ለማዳን የወደቀውን አዳምን ሰውነት ለመልበስ እግዚአብሔር ቃል ከሰማያት ወረደ ተባለ። እያደመጣችሁ ነው የምናገረው? ማን ወረደ ተባለ? እግዚአብሔር። ማንን ለማውጣት? ወደ ላይ፣ ሰውን ወደ ላይ ከፍ ለማድረግ። ለምን? ሰው እግዚአብሔር ከሰጠው ክብር ወርዶ ነበር። በምን ምክንያት ወረደ? በኃጢአት ምክንያት፣ ባለማወቅ ምክንያት፣ በቅናት ምክንያት፣ በሐሰት ምክንያት፣ በትዕቢት ምክንያት፣ በጥላቻ ምክንያት ወደቀ። የነበረውን አወለቀ፣ ተቀዘበዘ፣ ፈራ፣ ደነገጠ፣ ተደበቀ፣ ተሸሸገ። እንደዚህ ያደረገ። በዚያን ጊዜ የነበረን ተስፋ እግዚአብሔር ነበረ። እግዚአብሔር ቃል ከሰማያት ወርዶ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ። ስለኛ እኛን ስለማዳን እኛን ከባርነት ነፃ ስለማውጣት እኛን ወደ ቀደመና ከቀደመ ወደ በለጠ ክብር ለመውሰድ በማይመረመር በማይብራራ በማይተነተን እንዲህ ነው ተብሎ ታስቦ ሊጨረስ በማይችል በቃላት ተብራርቶ ሊያልቅ በማይችል ማንም ፍጥረት ተደርድሮ ቢያስብ ቢናገር ሊጨርሰው በማይችል በጣም ጥልቅ በሆነ ፍቅር እግዚአብሔር ስላፈቀረን ስለኛ የተዋረድነውን እኛ የእኛን ሰውነት ገንዘብ ለማድረግ ወደደ። እግዚአብሔር ከእርሱ በቀር ተስፋ አልነበረንም። ይኸው ስንጠፋ ተስፋችን እሱ ነው። ስንኖርም የሕይወታችን ምንጭ እግዚአብሔር ነው። ከእግዚአብሔር ውጭ ምንም ነገር የለም፣ ምንም። ስለዚህ ያ ብሉይ ኪዳን እግዚአብሔር እስኪመጣ ድረስ እግዚአብሔር የሚመጣ መሆኑን የሚያድን መሆኑን ሰው የሚሆን መሆኑን የሚያመለክት የጥላ ዘመን ነበረ። ዋናው አካል ሲመጣ ምን እንደሚመስል የሚያመለክት ምልክት ነበረ። እንደ አረቡን እንደ መያዣ ነበረ ብሉይ ኪዳን። ስለዚህ በብሉይ ኪዳን ላይ እነዚህ በጎች፣ ላህሞች ምናምን መሰል እንስሳት የሚበሉት ማለት ነው። የሚበሉት በአጠቃላይ ለጊዜያዊ ኃጢአት፣ ልብ ብላችሁ አድምጡ። የአዳም የመጀመሪያ ኃጢአት ያመጣው ነገር ምን ይባላል? ጉስቁልና ይባላል። እስኪ ተናገሩት። ምን ይባላል? የባህሪ መጎስቆል። እስኪ በሉት ወደ የአዳም ኃጢአት ያመጣው ውጤት ነው። ኮንስኩዌንስ ኦፍ ሲን የሚባለው ማለት ነው። ያ የባህሪ መጎስቆል ይባላል። ፎለን ኔቸር የሚባለው ይህን የባህሪ መጎስቆል ሊያድስ የሚችል ፍጡር የለም። አበው ቢሆኑ፣ ነቢያት ቢሆኑ፣ ሐዋርያት ቢሆኑ፣ ጻድቃን ቢሆኑ፣ መስዋዕት ቢሆን ማንም ይህን ሊያድስ አይችልም። ከዚህ ጉስቁልና ነፃ ሊያወጣ የሚችለው አንድ አካል ነው። እሱ እግዚአብሔር ነው። ማን ነው እሱ አልኳችሁ? እግዚአብሔር ነው። ከእግዚአብሔር በቀር ማንም ከዛ ነፃ ሊያወጣ የሚችል የለም። ልብ በሉ። በአዳም ኃጢአት ምክንያት ጉስቁልና ወደኛ መጣ። ከጉስቁልና በኋላ ሰዎች ለኃጢአት የሚያዘነብሉ ሆኑ። ይኸው የመጀመሪያ ኃጢአት አለ። የመጀመሪያ ኃጢአት ውጤት ጉስቁልና ነው። ከውድቀት ከጉስቁልና በኋላ በግል ኃጢአት መሰራት ተጀመረ። እያንዳንዱ ሰው ራሱ አዳም ዕፀ በለስን ከመብላት በኋላ ሌላ ኃጢአት ሰርቷል። የአዳም ልጆችም ቃየልም አቤልም ኃጢአት ሰርተዋል። ሌሎቹም ኃጢአት እየሰሩ ነው የሄዱ። እስከ ክርስቶስ መምጣት ድረስ የነበሩ አካላት ኃጢአት ይሰሩ ነበረ። ጊዜያዊ ኃጢአት ይባላል። እነዚህ ሕፃናት ያዙት። ጊዜያዊ ኃጢአት ይባላል። ምን ይባላል አልኳችሁ? የመጀመሪያው ኃጢአት ውጤት ጉስቁልና ይባላል። እያንዳንዱ ሰው በግሉ ይሰራ የነበረው ኃጢአት ደግሞ ጊዜያዊ ኃጢአት ይባላል። እስኪ ተናገሩት። ምን ይባላል? ልብ በሉ። ብሉይ ኪዳን ጥላ ነው፣ ሐዲስ ኪዳን አካል ነው። ታዲያ ጊዜያዊ ኃጢአት በሚሰራበት ጊዜ አዳም ወድቋል፣ ተዋርዷል። ፍጥረቱ ላይ የተፈጠረው ለአዳም ነበር። አዳም ግን የተሰጠውን ክብር ጠብቆ ሊኖር አልቻለም። በዚህ ምክንያት እግዚአብሔር ምን አደረገ? አዳም ጊዜያዊ ኃጢአት ሲሰራ ከጊዜያዊ ኃጢአት ይቅርታ ያገኝ ዘንድ በብሉይ ኪዳን የሚበሉትን እንስሳት መስዋዕት አድርጎ እንዲያቀርብ አዘዘው። እየሰማችሁ ነው ለመናገር? የሚበሉትን ለምን መስዋዕት ሆነው ይቀርባል? በግ ይቀርባል፣ ላህም ይቀርባል። እነዚህ በዋናነት የቅዱሳን ምሳሌ የሆኑ በጎች ወይም ፍጥረታት መስዋዕት ሆነው እንዲቀርቡ እግዚአብሔር አዘዘ። በዋናነት ልብ በሉ። ታዲያ እነዚያ መስዋዕት ሆነው
በኃጢአቱ ምክንያት በእግዚአብሔር ዘንድ የነበረውን ተቀባይነት ስላጣ አዳም ሆይ በኃጢአት ምክንያት አሁን አንተ ተቀባይነትን አጥተሃል። ከአንተ ይልቅ ግዕዛን እውቀት የሌላቸው እነዚህ እንስሳት ለአንተ መስዋዕት ሆነው የሚቀርቡትን እቀበላለሁ ሲለው ነው። ኃጢአትን አዋርዳሃለች፣ ተቀባይነት እንዳታገኝ አድርጋለች ሲለው እግዚአብሔር። ታዲያ እነዚያ መስዋዕቶች ልብ በሉ፣ ኃጢአቱን የሚሰራው አዳም ነው። መስዋዕት ሆኖ የሚቀርበው በግ ነው። እያደመጣችሁ ነው? ለአዳም ኃጢአት ወይም ለሰዎች ኃጢአት መስዋዕት ሆኖ የሚቀርበው ምንድን ነው? ከእንስሳት ወገን። እንስሳት ኃጢአት ይሰራሉ አይሰሩም? ይህን አታውቁም እንዴ? ይህን ሳታውቁ ነው እዚህ አታውቁም? በጎች ብዙ አይሰሩም እንጂ የተወሰነ ይሰራሉ። ላሞች ደግሞ ሰው ሲገጩ ምናምን ሲመቱ ይሰራሉ አይደል? አይደል እንዴ? እያወቁ አይደል የሚመቱ? አይሰሩም? ይሰራሉ። አሁን ትንሽ ጫና አድርጌ ብጨምር ይሰራሉ ቢል ብዙ ሰው እንደማገኝ ተስፋ አለኝ። ምክንያቱም ቶሎ ነው የምታምኑት የዋህ ስለሆናችሁ ማለት ነው። ግን እንስሳት ኃጢአት ይሰራሉ? አይሰሩም። ኃጢአቱ የሚሰራው ሰው ነው። መስዋዕት ሆኖ የሚቀርበው ማለት ነው እንስሳው። እየሰማችሁ ማለት ለማን ኃጢአት ነው መስዋዕት ሆኖ የሚቀርበው? መልሱ እንጂ ለሰው ኃጢአት አይደለም ነው አይደለም? በደንብ እንድትመልሱ ፈልጋለሁ። ለማን ኃጢአት ነው መስዋዕት የሚሆኑት? ከኃጢአቱ ጋር ትብብር አላቸው? ይሰጥ አላቸው ወይ? ኃጢአቱን ሳይሰሩ ኃጢአት ለሰራው ሰው መስዋዕት ሆነው ሲቀርቡ ምሕረቱን ማን ይሰጣል? መልሱ፣ ምሕረቱን ማን ይሰጣል? ይሄ ለምን ሆነ? ብሉይ ኪዳን ጥላ ስለሆነ አዲስ ኪዳንን ለማመልከት ነው። እነዚያ እንስሳት ኃጢአት ሳይሰሩ ለሰው መስዋዕት ሆነው ቀርበው ለሰው ኃጢአት እግዚአብሔር ይቅርታ ይሰጥ የነበረው እነዚያ የክርስቶስ ምሳሌ ስለነበሩ፣ ክርስቶስ ከእኛ ጋር የኃጢአት ስራ ሱታፌ የለው። ንጹሕ ባህሪ ነው፣ እግዚአብሔር ነው፣ ፈጣሪ ነው። ኃጢአት ይሰራል አይባልም። እግዚአብሔር ዕብራውያን መልእክት ምዕራፍ 4 ላይ ቅዱስ ጳውሎስ እንደተናገረው ከአንዲት ከኃጢአት በቀር በሁሉ እኛን መሰለ ነው። ስለዚህ ኃጢአት አልሰራም። ግን ክርስቶስ ስለማን ነው መስዋዕት ሆኖ የተሰዋው? መልሱ እንጂ ሰው የሆነው ስለማን ነው? የተሰቀለው ስለማን ነው? የተገረፈው ስለማን ነው? ታዲያ ተመልከቱ፣ ራሱን መስዋዕት አድርጎ ያቀረበው ስለኛ ነው። እነዛ የብሉይ ኪዳን መስዋዕቶች ክርስቶስን የሚያመለክቱ ነበር። የሚበሉት በዋናነት እያደመጣችሁ አለ መናገር በዋናነት ሌላውን ምሳሌ የሚሆንበት አንጻር አለው። ምሳሌ ይጸጽላለሁ፣ ግን ያን ያመለክት ነበረ እና እግዚአብሔር ምን አለ? እነዚህን ብሉ እነዚህን ደግሞ እንዳትበሉ አለ። ብዙውን ነገር ልተወውና እንዲበሉ የታዘዙትን በየብስ ላይ ብቻ ያሉትን ልንገራችሁ። በየብስ ካሉ ማለት ነው። በየብስ ላይ ካሉት እግዚአብሔር እንድንበላቸው ያዘዛቸው ሁለት ነገር ያሟሉ ናቸው። በደንብ አድምጡ። አንደኛ ሰኩናቸው ክፍት የሆነ፣ ሁለተኛ የሚያመሰኩ። እስኪ የሚያመሰኩ በሉ በሉ በደንብ የሚያመነዥጉ ማለት ነው። አንደኛ እሱ የሚያመሰካ አንደኛ መስፈርት ነው። ሁለተኛ ደግሞ ምን መሆን አለበት አልኳቸው? ሰኩናው ምን የሆነ የተሰነጠቀ። እነዚህ ብሉ አለ። ከዚህ ውጭ ያለው በአንድ በኩል ሰኩናው የተዘጋ የማያመሰካ ከሆነ ርኩስ ነው አትብላው ይላል። በሌላ በኩል ደግሞ ሰኩናው ክፍቶ ነው የማያመሰካ ከሆነ አትብላው። ወይም ደግሞ የሚያመሰካ ሆኖ ሰኩናው ዝግ ሆኖ የሚያመሰካ፣ አንዱን መስፈርት ያሟላል አይበላም፣ ሁለቱን መስፈርት የማያሟላ አይበላም። የሚበላው አንዱን መስፈርት ብቻ ያሟላል። እሱም ሰኩናው የተከፈተ የሚያመሰካ የሆነ እንደሆነ ብቻ ነው። ሰማችሁ? ግልጽ ነው አነጋገር። አሁን ይሄ ልብ በሉ፣ እግዚአብሔር ነው ይሄን መስፈርት ያወጣው። ይሄን መስፈርት ያወጣው እግዚአብሔር ነው። እማንበላቸውን ግን በጣም ይገርማቸዋል። አሁን ሳይንስ እግዚአብሔር በመጽሐፍ ያናገረውን ቃል ፕሩፍ የማያደርግ የማያረጋግጥ ሳይንስ፣ በነገራችን ላይ እርግጠኛ ሆኜ ነው የምናገረው፣ ሳይንስ አይደለም ቅዠት ነው የሚሆነው። ትክክለኛ ምርምርና ትክክለኛ ሳይንሳዊ ዲስከቨር ከሆነ እግዚአብሔር ያለውን የሚቃረን ግኝት አይኖርም። በእርግጠኝነት ነው የምናገረው። ለጊዜው ሳይንቲስቶች የሆነ የሚያገኙት ግኝት አለ። የጊዜው ግኝት ያገኙት እየሰለጠነ እያደገ ሲሄድ ዲስፕሩቭ ይደረጋል፣ እንደገና ዲስፕሩቭ ይደረጋል፣ እንደገና ዲስፕሩቭ ይደረጋል። ዲስፕሩቭ እየተደረገ እግዚአብሔር ያለው ጋር ሲደርስ ብቻ ነው ትክክል የሚሆነው። እግዚአብሔር ያለውን የሚቃረን ትክክለኛ ሳይንሳዊ ውጤት የለም።
ሊኖርም አይችልም። አሁን ልንገራችሁ፣ እግዚአብሔር የሚበሉትን ብሉ የማይበሉትን አትብሉ ብሎ መስፈርት ያስቀመጠው ማመስካትና ሰኩናው ክፍት መሆን፣ እነዚህ ሁለት ክራይቴሪያዎችን ያሟሉ። ከዛ ውጭ ያለውን አትብሉ አለ። ምን እናድርግ? ያሳምማል እያሉ ይበላሉ። ያሳምማል እያሉ ትክክል አይደለም እያሉ ግን ይበላሉ። የፈረስ ስጋ ጠቃሚ ነው ያለ አንድም ሳይንቲስት የለም። አንድም የበሬ ስጋ የተቃወመም ደግሞ አንድም ሳይንቲስት የለም። የበሬ ስጋ ጎጂ ስለሆነ እንዳትበሉ፣ የላህም እንዳትበሉ፣ የበግ እንዳትበላ፣ የፍየል ያለ የለም። ሳይንቲፊካሊ ሳይንሳዊውን እውቀት ራሱ እግዚአብሔር አመጣና ለራሱ ምስክር አድርጎ አስቀመጠው። ለካስ እግዚአብሔር እንዳትበሉ ብሎ የከለከለው ሰው ቢበላ ኃጢአትነቱ ቀርቶ በስጋ ጤና እንኳን በሽታ ሊያመጣበት ይችላል። አሁን ብዙዎቹ ዶክተሮች የደረሱበት ምርምር እንደሆነ ታውቃላችሁ። እንዳይበሉ የተከለከሉ ብዙዎቹ ፍጥረታት ማለት ነው፣ እንዳንበላቸው የተከለከሉ እንስሳት ብዙዎቹ መድኃኒት የሌለው በሽታ ምንጭ ሆነው ተገኝተዋል። ይሄ ቅዠት ዝም ብዬ ፍልስፍና ይናር ለምናገረው ከቻላችሁ ጉግል አድርጋችሁ ማንበብ ነው አለ። የተረጋገጠ የተረዳ እግዚአብሔር የተናገረው አይከለበትም። አሁን ግን እዚህ አንድ ደግሞ ነገር እንጨምር። አሁን ክርስቲያን ሆነው ፈረስ ሊበሉ ይኖራሉ። ኦርቶዶክሳውያን ሆነው ማለት ነው። እየሰማችሁ ነው? አትበሉ፣ በደንብ አድርጋችሁ አድምጡ። እንዴ ኦርቶዶክስ ሆነው ፈረስ ሊበሉ ይኖራሉ፣ አህያ ሊበሉ ይኖራሉ፣ እባብ ሊበሉ ይኖራሉ። ምን ሆነው አልኳችሁ? ዝም አሉ። አቤት ሲያኮርፉ ኢትዮጵያውያን። ኦርቶዶክሳውያን ሆነው ፈረስ ሊበሉ አሉ እያልኳችሁ ነው። እየሰማችሁ ነው? ቅር እያላችሁ ነው አይደል? የምትሰሙ አይዟችሁ፣ ሀሳቡን ለምን ለማስረዳት ነው። ችግር የለውም። አሁን ልብ በሉ። ምን መሰላችሁ? ይሄ አድምጡ በደንብ አድርጋችሁ። አንድ ሰው በአህዛባዊ ቤተ እምነት ሆኖ ወደ ክርስትና ከመጣ መጀመሪያ አህዛብ በነበረበት ጊዜ የለመደው ምግብ አለ። አህያ፣ ፈረስ፣ ምናምን ጊንጥ ምናምን ሊሆን ይችላል። ያን እየበላ የለመደ ከሆነ ኦርቶዶክስ በሚሆንበት ጊዜ የምትበላው ምግብ አቁም አይባልም። እየሰማችሁ ነው ወይ? አዎ ተቀበሉ። ድምጻችሁ ስለቀነሰብኝ ነው እንዴ እያላችሁ ነው መሰለኝ። እንዳትከላከሉ። ይሄ በሌላ ቤተ እምነት ሆኖ ሌላ ምግብ የለመደ ኢትዮጵያውያንን አይመለከትም። ኢትዮጵያውያን በየትኛውም ቤተ እምነት ያለ ሰው የለመደው የምንበላው ነው። የእኛ ባህል ያን ስለለመደ ማለት ነው። እኔ እያወራ ያለሁት ከኢትዮጵያ ባህል ውጭ በኢትዮጵያም ራሱ የለመዱ አሉ። ታውቃላችሁ፣ አንዳንድ ቦታ የተለመደ አለ። የለመደውን አይደለም የሚመለከተው። ግን አድምጡ። እዛ ያለ በአዲስ ኪዳን ክርስቶስ ከመጣ በኋላ የምንቀደስበትና የምንባረክበት መስቀል የተባለ ነገር ተሰጥቶናል። ኃይል እያደመጣችሁ ባለ በመስቀል የማይባረክ ምንም ነገር የለም። አድምጡ። ለይታችሁ ደግሞ ይባረካል ብላችሁ ችግር እንዳትፈጥሩ። እየተናገርኩ ያለሁት በሌላ ቤተ እምነት ያለ ወደ ኦርቶዶክስ ሲመጣ ቀድሞ የለመደው አህያና ፈረስ ከሆነ ኦርቶዶክስ መሆን የምትችለው አህያን ስታቆም ነው አይባልም። እንደዛ አይነት ቀኖና የለም በቤተ ክርስቲያን ማለት ነው። ያ ሰው በቃ ክርስትናውን እየተረዳ እያደገ ሲሄድ ያን እያቆመ ወደ ትክክለኛው ሊመጣ ይችላል። እስከዚያ ድረስ ግን እንዲያድግ ነው የሚደረገው። በአንድ ጊዜ ብቃ አይባልም። እያደመጣችሁ ነው? በአንድ ጊዜ ከፍታ ላይ ውጣ አይባልም። በአንድ ጊዜ የለመደው በሙሉ ንቅልቅል አድርገህ ጣለው አይባልም። በቅደም ተከተል ቀስ ብሎ ነው የሚያደርገው። ምግብ ከሃይማኖት ጋር ቀጥታ ግንኙነት ስለሌለው፣ ስለዚህ በሌላ ቤተ እምነት ያለ ሰው ሲመጣ ከመስቀል ክብር የተነሳ ቅዱስ ዮሐንስ አፈወርቅ አሁን ከመስቀሉ የተነሳ መስቀል የማን ነው? እስኪ መልሱ። ፈዘዙ። የማን ነው መስቀል? በደንብ መልሱ እንጂ አይሰማም። አህያን አትብሉ ያለው ማን ነው? በብሉይ ኪዳን ስርዓት አትብሉ ያለው ማን ነው? ድምፃችሁ ስጡኝ። ማን ነው? ፈረስን እንዳትበሉ ያለው ማን ነው? አትብሉ ያላቸው እንዲበሉ ማድረግ ይችላል አይችልም? መልሱ እንጂ ይችላል አይችልም? ይችላል። ይሄን ታምናላችሁ አይደል? አሁን እነዚያ መስቀል ኖሮ በመስቀል ተባርኮ አህያ በሽታ አምጪ የነበረው በሽታ የማያመጣ መሆን ይችላል አይችልም? መልሱ እንጂ። በመገዳደር እግዚአብሔር ምን ያው መስቀል ስላለ አንተ ብታዝም ባታዝም ችግር የለውም በቃ ባርከው ተብሎ ከሆነ ግን አይሰራም። በጥንቃቄና በፍቅር ከሆነ እግዚአብሔር ያን ያደርገዋል። ምንም ጥርጥር የለውም። ያ ይደረጋል። ስለዚህ
በአዲስ ኪዳን እንደዛ ተደርጎ የሚበሉ አሉ። ያ ችግር የለውም። ትርጓሜው እንድትረዱ ነው የዚህ ጋር ያመጣኋቸው። መሰረታዊ ከእኛ ጋር የሚገናኘውን መልእክት እንድንረዳ ነው። ወደ ርዕሴ ልመልሳችሁ። እስኪ ርዕሴ ንገሩ። በሉ አውሬ የቧጨረውን በሉ አትብሉ። በሉ አሁን በሉ ድገሙት። በጣም ጥሩ። አሁን ማጉረምረም ትታችሁ በደንብ አድርጋችሁ አድምጡ። አሁን ተመልከቱ። እስካሁን ድረስ የነገርኳችሁ እንደ መቅደም ነው። ትርጉሙን ዝም ብዬ አምጥቼ ባጭሩ ነገር ተነግሬ አበቃለሁ። ምንድን ነው ማመስካት ማለት? የሚያመሰካውንና ሰኩናው ክፍት የሆነውን ብላ። እግዚአብሔር ለምንድን ነው ያለ? ሌሎች የማያመሰኩትና ሰኩናቸው ዝግ የሆነውን እግዚአብሔር ጎጂ ለምን አደረጋቸው? ለምን ሁሉን እንድንበላ አላደረገም? ሁሉን መብላት ይጠቅማል ወይ ብለን ጥያቄ ራሱ ብንጠይቅ አንድ ቶም ኒኮላይ የተባለ እንግሊዛዊ ሳይንቲስት ነው፣ የአሜሪካን ሳይንቲስት ነው እና አንድ ጥናት አድርጓል። አውሮፓውያን በአውሮፓ ምድር ላይ ያሉ ሰዎች ብዙዎች the minds of European people is going to be dumped enough ይላል እና የአውሮፓውያን ሰዎች ጭንቅላት እንደ ዘነዘና እንደ መቆጫ ዱልዱም እየሆነ ነው ይላል። አስተሳሰቡ በጣም እየደነዘዘ ነው ሚል አንድ ጥናት አለው እና ለምንድን ነው እንዲህ የሆነው ብሎ ይጠይቃል። ይሄ ቶም ኒኮላይ የተባለ ሳይንቲስት ምንድን ነው የሚያቀርበው መልስ? ሁለት ነገር ነው። አይምሯቸውን የዘጋባቸው ይላል። በጣም በነገራችን ላይ በጣም እግዚአብሔር የሚያውቃቸው ደጋጎች መኖራቸው እንዳለ ሆኖ በጣም ጨካኞች ናቸው አብዛኛዎቹ አውሮፓ። እኛን ገና የሚያስቡት ኢቮሉሽን ላይ ያሉ ገና በመለወጥ ሂደት ላይ ትክክለኛው ሰው ወደ መሆን ያልደረሱ ናቸው ብለው ነው የሚያስቡት። ሁሉን አይመለከትም፣ ዘረኞችን ነው ብለው። በኢትዮጵያ ምድር ላይ አሁን በዚህ ላለው መከፋፈል፣ ዘረኝነት፣ መጠላላት፣ መገዳደል፣ መጨካከል በአብዛኛው የአውሮፓውያን ሴራ በአብዛኛው ነው ብላችሁ በአብዛኛው ኢትዮጵያን ይጠላታል። በጣም ባህላችን በጣም ይጠላታል። እግዚአብሔር የሚመለክባቸው ሀገር አሁን ሩሲያ አንዘረዝረው በጣም ይጠላቸዋል። እና ምንድን ነው ጭንቅላታቸውን ያደነዘዘው የሚለው ይሄ አሜሪካዊ ሳይንቲስት ምን ይላል? ሁለት ነገር ነው ይላል። አድምጡ በደንብ። ሁለት ነገር፣ አንደኛ ወሬ፣ ሁለተኛ ምግብ ነው ይላል። የምግብ መብዛትና የወሬ መብዛት የአውሮፓውያንን ጭንቅላት አደንዝዞታል ነው የሚለው። ይህ ማለት ምን ማለት ነው? ምግብ መጠን ከሌለው ያደነዝዛል። በኦርቶዶክስ አስተምሮ የምግብ አበላል ደረጃ ሁሉ አለ። ጎርጎርዮስ የተባለ ሊቅ ያስተማረው የምግብ አበላል ደረጃ አለ። ታውቃላችሁ? ከስምንቱ አበይት ኃጢአቶች መካከል አንዱ ምግብ ነው ራሱ። ከሰባት የሆድ ግብዝነት አለ። በጣም ደረጃ አለው። ምግብ የሚበላ በደረጃ አለው። ኃጢአታው የሚያስቸግርን በተለይ በዋናነት እና ዮሐንስ ዘሰዋስው የተባለ ሊቅ እንደሚናገረው የዝሙት ፍላጎት፣ የጥላቻ፣ የቅናት፣ የትዕቢት በአብዛኛው እንደዚህ ያለ የረከሰ ሀሳብ ፍላጎት ወይም ሀሳብ በህሊናችን የሚመጣው በአብዛኛው ብዙ ከምንመገብ ነው። በጣም ብዙ ከምንመገብ። የሶሪያ ቤተክርስቲያን ሊቃውንት እንዲያውም ምን ይላሉ? ምግብና መጠጥ የዝሙት ማቀጣጠያ ነዳጆች ናቸው ነው የሚለው። ለምድር የምናቀርበው ይሄ ማዳበሪያ መሬቱን እንዲለመልም እንደሚያገዘው ምግብና መጠጥ የዝሙት ማቀጣጠያ ነዳጅ ናቸው። በጣም ነዳጅ፣ አደገኛ። ጥንቃቄ ካልተደረገ ዝም ብለን ያገኘነውን ምኑት ከሆነ በጣም አይምሮንም ያላሽቃል፣ ሀሳብንም ያቀጭጫል ከትክክለኛ ሀሳብ። አሁን ተመልከቱ፣ ብዙዎቹ ሰዶማዊነትን ቀለል አድርገው እያሰቡ ሊበራሊዝም፣ ኤቲዝም ምናምን የሚባለው እግዚአብሔር የለም፣ እግዚአብሔር ካለ ለምን እንደዚህ ያደርጋል ምናምን በጣም ቀለል ብሎ፣ ኃጢአት ቀለል ብላ፣ ዘረኝነት ቀለል ብሎ፣ ጥላቻ ቀለል ብሎ፣ ግድያ ቀለል ብሎ በጣም ብዙ ኃጢአት እየቀለለ ነው ያለ እና ለዚህ ትልቁ ምክንያት ብዙ ምግብ መብዛቱ ነው። ሌላኛው ትልቁ ምክንያት ወሬ ነው። ወሬ በጣም አደገኛ ነገር ነው ጥንቃቄ ካልተደረገበት። በአውሮፓ ላይ አንድ ሰው በቀን ከ10 እስከ 13 ዲቪዲ ወሬ ይሰማል። የኢትዮጵያን እኔ እንጃ እንግዲህ ከዚያ ሊበልጥም ሊያንስ ይችላል። አሁን ጣሊያንን ድል ያደረግነው ያኔ የታወቀ ነው፣ በዝምታ ነው። ካልምነስ የሚባል ነበረ። የጣሊያን ሰላዮች ኢትዮጵያ መጥተው የኢትዮጵያን ሰዎች ስነ ልቡና፣ ዝግጅታቸው፣ ጥንቃቄያቸው እስኪ ምን ያህል ተዘጋጅተዋል፣ ምን ያህል ጥንቃቄ አድርገዋል፣ ይዋጉናል፣ ያሸንፉናል ወይስ ባሪያ ይሆናሉ ለኛ ብለው እኛን ለመመርመር ሲመጡ ዝም ብለን የተገኘ እና አንድ መርማሪ ኢትዮጵያ
ኢትዮጵያውያን ቆቆች ናቸው። ፊታቸው አይብራራም። ዝምታ ውበታቸው ነው። አይናገሩም። ለመረምራቸው ሄጄ ዝግ ሆነው አገኟቸው ነው ታዲያ ነው። አሁንማ ታውቁታላችሁ። እኛ እንግዲህ ስም ማነው ሲባል እናቴ ስራዬ ወለ አሁን ያለን ኢትዮጵያውያን በእውነት ወንፊት ነን አይደል? ባዶ ወሬ፣ ጫጫታ፣ ጋጋታ፣ ምንም መቋጠር አናውቅ፣ መያዝ እርጋታ ካልምነስ የለም። ያሽ እንድንሸነፍ ነው የሚያደርግ። አሁን በሀገራችን ይገርማል እኮ አንድ ሰው ወሬ ለመስማት ለወሬ ሞት ሁሉ ብሎ የሚሰማለ ታውቃለች። ለወሬ ሞት ብሎ በጣም ይገርማል። ወሬ በጣም አደገኛ ነገር ነው። በነገራችን ላይ ከኃጢአቶች መካከል ዮሐንስ ዘሰዋስው ከሚገልጣቸው አንዱ ቫኒቲ የሚባል አለ። ከንቱነት። ከንቱነት አንዱ ወሬን መውደድ ነው። በሆነ ባልሆነው መሳቅ፣ መገልፈጥ፣ ያ ከንቱነት። ጫጫታ፣ ዋይታ፣ ፋሽታ ምናምን ነገር ቫኒቲ ነው የሚባለው። እና ኦርቶዶክሳዊ ምግብ መብዛት የለበትም፣ መመጠን ያለበት። እግዚአብሔር ለዛ ነው የመጠነው። የሚጠቅመንም እግዚአብሔር ያለውን መስማት ስለሆነ ነው። ታዲያ እግዚአብሔር ሰኩናው ክፍት የሆነውን ብላ አለ፣ የሚያመሰካውን ብላ አለ። አንዳንድ ትርጓሜ ላስቀምጥ። የሚያመሰካ ማለት የሚያመሰኩ እንስሳት ቀን ቀን የተመገቡትን ምግብ ማታ ማታ እንደምታውቁት እንደገና እያመጡ ያኝኩታል አይደል? እንደገና ያደቁታል። እነ በሬ እንደዚህ ያደርጋሉ አለ። ያን ያደርጋል። ምን ማለት ነው? የሚመገቡት ቃል የእግዚአብሔር ቃል ምሳሌ ነው። እነዚያ እንስሳት የኛ ምሳሌዎች ናቸው። የማይበሉት ደግሞ በእግዚአብሔር የማያምኑ የአሕዛብ ምሳሌዎች ናቸው። የኃጢአተኞች፣ የክፉዎች፣ የአመንዝራዎች እግዚአብሔርን አልቀበልም ያሉ የነዛ ምሳሌ። የማይበሉት የሚበሉት ግን የክርስቲያኖች ምሳሌዎች ናቸው። አመስካ ማለት የእግዚአብሔርን ቃል ብላ ከበላ በኋላ እነዚህ የሚያመሰኩ እንስሳት ያን የበሉትን ማታ እያመጡ እንደሚያመላልሱ ማታ ማለት መከራ ነው። ማታ ማለት ረሃብ ነው። ማታ ማለት ሕማም ነው። ማታ ማለት እጦት ነው። ማታ ማለት ችግር ነው። ማታ ማለት ልቅሶ ነው። ማታ ማለት ጭንቀት ነው። ይሄ በገጠመ ጊዜ ያን የተመገብከውን የእግዚአብሔርን ቃል የበላውን የእግዚአብሔርን ቃል ወደ አእምሮ እያመጣ እግዚአብሔር የለም፣ ጨነቀኝ፣ ራሴን ላጠፋ ነው፣ ተስፋ ቆረጥ፣ የሚያጽናናኝ የለም፣ የሚመግበኝ የለም ብለህ አትጨነቅ። የተመገብከውን የእግዚአብሔርን ቃል ወደ ሕሊና አምጣው፣ አመላልሰው ማለት ነው። ያደመጣችሁ ነው የምናገረው። ያን የእግዚአብሔር ቃል አመላልሰው። ዳዊት በመዝሙር 1 ላይ ብፁዕ ብእሲ ዘይሆረ በምክረ ረሲያን ወዘይቆመ ውስተ ፍኖተ ኃጥአን ይልና በክፉዎች በዝንጎች መንገድ ያልሄደ እሱ ንዑድ ክቡር ነው ይላል ቅዱስ ዳዊት። ከዛ በኋላ ምን ይላል መሰላችሁ? ወዘህጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት አፈ መዋዘ ማይ ቀንና ሌሊት የእግዚአብሔርን ሕግ የሚያስብ ይላል። እስኪ ተናገሩ፣ ቀንና ሌሊት በሉ እስኪ በደንብ ብላችሁ ተናገሩ። ቀንና ሌሊት የእግዚአብሔርን ሕግ የሚያስብ ታውቁ ንዑድ ክቡር ነው ነው። በቃ የእግዚአብሔርን ሕግ ቀን ብቻ አይደለም ሌሊት የሚያስበዋል። ሌሊት የተባለ መከራ ነው። ሌሊት የተባለ መናቅ፣ ሌሊት የተባለ መቸገር ነው፣ መታመም ነው፣ መገፋት ነው፣ ብቸኛ መሆን ሊሆን ይችላል፣ በሰዎች መናቅ ሊሆን ይችላል፣ ስራ አጥቶ መማቀቅ ሊሆን ይችላል፣ በቃ ሚይዙት የሚጨብጡትን ማጣት ሊሆን ይችላል፣ መረረኝ ጨከነኝ ማለት ሊሆን ይችላል። ሌሊት ነው እሱ። ወዘጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ ቀንም ሌሊትም በደስታም ጊዜ በመከራም ጊዜ በብርሃንም ጊዜ በጨለማም ጊዜ በማንኛውም ጊዜ የእግዚአብሔር ሕግ የሚያስብ ከሆነ እሱ በውሃ ዳር አካባቢ እንደተተከለች ተክል በየጊዜው ፍሬውን ይሰጣል ነው የሚለው። በየጊዜው ይሄ ነው ማመስካት ማለት። አሁን እናንተ አንድ ሰው መጥቷችሁ የሚሰድባችሁ ትሰማላችሁ? አሁን ኢትዮጵያ እንደዛ እንሰማለን። ምን አባ ያን ነው አይደል? ምንነሳ እንታገሳለን፣ ስርዓትም ይዛለን፣ እግዚአብሔር ይቅር በለው እንላለን። ይህን ጥያቄ ወዘ ቃሉን የሚያስብ እኮ እንደዛ ነው የሚያደርገው። ሰደበኝ፣ ናቀኝ፣ አዋረደኝ፣ ተቸኝ
አደረገ አይልም። ቂም አይዝም፣ ክፋት አይዝም፣ አይቀናም፣ አይተብትም፣ አይመጻደቅም፣ ራሱን ከፍ አያደርግም። የእግዚአብሔርን ቃል እያመላለሰ በአእምሮ እያሰበ ኃጢአተኝነቱና በደሉን እያስታወሰ ሁልጊዜ ይኖራል። ይሄ ነው የሚያመሰካ የተባለው ወዳጅ። እግዚአብሔር እንዲቀበል ከፈለግ አሁን ጾማችን በእግዚአብሔር ዘንድ ተቀባይነት እንዲኖረው ከፈለግን እግዚአብሔር የእኛን ጾም እንደ አቤል መስዋዕት አድርጎ እንዲቀበለው በጾማችን ምክንያት ቤታችን፣ ትዳራችን፣ ሕይወታችን እንዲባርከው ከፈለግን ማስመሰል፣ መገመስ ማቆም አለብን። እግዚአብሔር አስመሳይ ሰው አይፈልግም። በእውነት አይፈልግም፣ አይወድም። እንደዚህ አይነት እግዚአብሔር የእውነት በንጹህ ልቡና ሆነ እንድንፈልገው ይፈልጋል። እግዚአብሔር በተሰበረ ልቡና፣ ኃጢአትን በሚያምን ልቡና ዕለት ዕለት የምንናገረው እኮ ስንት ክፉ ነገር አለ፣ መርዝ የሆነ ስንት እሾህ አለ፣ ስንት መርዝ አለ። እግዚአብሔር ታግሶ በቸርነቱ እንጂ አመስካ ማለቴ ነው። የእግዚአብሔርን ቃል አስበው፣ አመላልሰው፣ በሕይወት ግለጠው። ለምንድን ነው የእግዚአብሔርን ቃል ተምረህ እንዳልተማረ የምትሆነው? ለምንድን ነው? ይህ ነው የማያመሰካውን አትበላም። ማመስካት ይሄ ነው። በእግዚአብሔር ቃል መመሰጥ ነው። በእግዚአብሔር ቃል ውስጥ መዋኘት ነው። በእግዚአብሔር ቃል ራስን ማጠር ነው። ለማንኛውም ለእቅዳችን፣ ለሕይወታችን፣ ለስራችን፣ ለዓላማችን፣ ለማንኛውም የዕለት ዕለት የሕይወት ውጣ ውረዳችን የእግዚአብሔርን ቃል መመሪያ ማድረግ ነው። ከዚህ ውጭ ከሆን መደን አንችልም። ስለዚህ ማመስካት አንዱ ይሄ ነው። ቀጥሎ ደግሞ ያለው ሰኩናው የተሰነጠቀ ይላል። እየሰማችሁ ነው ለምናገረው። ሰኩናው ምን ይሆናል? የተሰነጠቀ። ይሄ ደግሞ ማለት ሰኩናቸው የተሰነጠቀላቸው እንስሳት ምድርን ቆንጥጠው በእግራቸው መያዝ ይችላል አይደል? የሚያንሸራትት ነገር በመጣ ጊዜ እንዳይወድቁ በእጃቸው በእግራቸው ቆንጥጠው ይይዛሉ። ይሄ ማለት ደግሞ ምን ማለት ነው? በአንድ የቤተክርስቲያን ሊቅ ትርጓሜ መሰረት የአንድ እንስሳ ሰኩናው ተሰነጠቀ ማለት አንድነቱን አጣ ማለት አይደለም። አንድነቱ እንዳለ ተሰነጠቀ ማለት ነው። ይሄ ማለት በሰዎች መካከል ማንንም ቢሆን ሳታበላለት እኩል አድርገህ ውደድ ማለት ነው። ሰውን አንዱን ከአንዱ የሚያበላልጥ ይሄ ወገኔ ነው፣ ይሄ ቀይ ነው፣ ይሄ ረጅም ነው፣ ይሄ ቆንጆ ነው እያለ የሚያበላልጥ ሰው እግዚአብሔር ያወደው። ምክንያቱም ሁላችንም ጋር ያለው አንድ የእግዚአብሔር መልክ ነው። አንድ የእግዚአብሔር መልክ ነው። አሁንም ጥያቄ ጠይቁ። እኛ ሰውን ሁሉ በኩል ፍቅር እንወዳለን? የምናዳላው የለንም? እግዚአብሔር ቢያዳላስ እንደዚያ ብሎ እግዚአብሔር ግን ያዳላል? መልሶ ያዳላል? እንድናዳላስ እግዚአብሔር ይፈልጋል? የሚያዳላውን ሰው እግዚአብሔር ሊወደው ይችላል? ክርስቲያኖች አስቡ። ሰኩናው የተሰነጠቀ ማለት ሰውን ሁሉ አንድ አድርጎ የሚወድ ማለት ነው። ፍቅር በጣም ወሳኝ ነገር ነው። ክርስቲያኖች እግዚአብሔር እንዲቀበለን ጸሎታችን ብዙ ጊዜ ጸልየን የማንሰማው ለምን ይመስላችኋል? ይኸው በዓመት 7 አጽዋማት አሉ። 7 አጽዋማት አሉ። ጾም አጋንንትን ማውጫ መሳሪያ ነው። 7 አጽዋማት እየጾምን ግን እኛ ዘረኞች ነን። 7 አጽዋማት እየጾምን እኛ ግን በጣም ጨካኞች ነን። 7 አጽዋማት እየጾምን ግን በጣም ንፉጎች ነን። እልህኞች ነን። በጣም ቅናተኞች ነን። ክፋተኞች ነን። አመንዝሮች ነን። ከሌላው መሻል ሲገባን ከሌላው ብሰኛ ያለ በጣም አይገርምም? ስለዚህ ሰኩናው የተሰነጠቀ ማለት ፍቅር የለው ማለት ነው። የማያዳላ ማለት ነው። ሌላውን የኔ ነው ብሎ የሚወድ የኔ አካል እኮ ነው። እሱ ራበው ማለት እኔ ራበኝ ማለት እኮ ነው። እሱ ጠማው ማለት እኔ ጠማኝ ማለት እኮ ነው። ይሄ እሺ አይለንም። ልክ ነው። የምናገረው ቃል ያስጨንቃል። አሁን አንድ ሰው ከወንድሙ እኩል ከስጋ ወንድሙ እኩል ሌላውን ሊወድ ይችላል? ከስጋ አባቱ እኩል ሌላውን ሊወድ ይችላል? አይችልም። ግን እግዚአብሔር የሚለው ደግሞ ሁላችሁም የኔ ናችሁ ነው የሚለው። አንተ የምትንቀው የሚበላውን ያጣው፣ የሚጠጣውን ያጣው፣ የሚለብሰውን ያጣው፣ የሚያድርበትን ያጣው፣ የሚያሳክመውን ያጣው እርሱ የኔ አካል ነው ነው የሚለው። የኔ አካል ነው። ለምንድን ነው የምታበላልጠው? ለአንተ ሲሆን ይሁን ማትፈልገው ለሌላው ሲሆን ለምን ዝም ትላለህ? እግዚአብሔር እኮ ስለሚያውቀን ነው። ባልንጀራህን እንደማን አድርገህ ውደድ ነው ያለህ። እንደማን አድርገህ ተመልከቱ። እግዚአብሔር ያለው አሁን እኛ
ራሳችን በምንወድበት ልክ ሌላውን እንወዳለን። ሁላችን እንደዚያ ብናደርግ እርስ በርሳችን ልንጠላላ እንችላለን። አንዱ በሀገር ላይ ጦርነት የሚነሳው ርኩሰትና ክፋት የሚሰለጥነው በምክንያት እንደሆነ ታውቃላችሁ? ፌርነስ ፍትሐዊነት ስለሌለ ነው። ቅዱስ ባስልዮስ ዘቂሳርያ ኦን ፌርነስ የሚል መጽሐፍ አለው። በእንተ ፍትሕ የሚል በዓለም ላይ ያለ ማንኛውም አሰቃቂ ነገር የሚመጣው እያንዳንዳችን ከፍትህ ስንጓደል፣ ፍትሐዊ ትክክለኛ መሆን ሲያቅተን በእግዚአብሔር ትክክለኛ እንድንሆን ይፈልጋል። ሰኩላው የተሰነጠቀ ማለት ነው። ሁሉን አንድ አድርጎ የእግዚአብሔር መልክ ያለበት ነው ብሎ የሚወድ ለዚህ ነው እንደነ አባ ጄሮም እንደነ ቅዱስ ዮሐንስ አፈወርቅ ያሉ ታላላቅ የቤተክርስቲያን ሊቃውንት በመንገድ ላይ እርቃኔን ቁጭ ብዬ እርቦኛል አብላኝ እያልኩ ስጮህ አልሰማህም ብለህ በድንጋይ ወደ ተሰራው መቅደስ እኔን ፍለጋ የት ትሄዳለህ? ይሄ ቅዱሳን ሊቃውንት የሚናገሩት ነው። ኢየሱስ እንደዛ ይላል። መንገድ ላይ ልብሱን አውልቆ ልብስ አጥቶ የሚለምነው ሰው በሱ ውስጥ ሆኜ የምለምንህ እኔ ነኝ ነው። እኔ ነኝ እርቦኛል አብላኝ እያልኩ እኔን ትተህ በድንጋይ ወደ ተሰራው መቅደስ ማንም ፍለጋ ነው የምትሄደው ነው። ታውቃላችሁ ክርስቲያን ሁሉ የእግዚአብሔር መቅደስ እንደሆነ ታውቃላችሁ። ክርስቲያኖችን መናቅ ራሱ እግዚአብሔርን በእነሱ ያደረው መናቅ እንደሆነ ታውቃላችሁ። ለዚህ ነው እግዚአብሔር ሰኩናው የተሰነጠቀውን ብላ ያለው። ሁሉን አንድ አድርጎ የሚወደውን አድሏዊነት የሌለውን ክፋት የሌለውን ጭካኔ የሌለው ይህን ብላ ነው የሚለው እግዚአብሔር። ልብ በሉ። እነዚህ ሁለት ነገሮችን ያሟሉ ፍጥረታት ይበላሉ። ከዚያ እነዚህ ሁለት ነገር አሟልቶ የሚበላ አሁን እኛ እዚህ ኦርቶዶክሳውያን አምነናል፣ ተጠምቀናል፣ በቅባ ሜሮን ታትመናል፣ ስጋውን ደሙን ተቀብለን የቤተክርስቲያን አካል ሆነናል። አካል ከሆን በኋላ ነው አሁን ጥያቄው። ልብ ብላችሁ ስሙ። የሚበሉ ከሆን በኋላ አውሬ የቧጨረውን አትብላው ይላል። እስኪ ተናገሩት እርሱ ነው። ይሄ የተነገረው ስለ እኛ ነው። ክርስቲያን ከሆን በኋላ እግዚአብሔር የእኛ ጠባቂ፣ እኛ ደግሞ የእግዚአብሔር ምኖች ነን የተባለው በጎች አይደለም የተባለው? አዎ እረኛ የበጎቹን ድምፅ ምን ይላለን የተባለው ያውቃለን የተባለው። እረኛችን ማን ነው? መልሱ። እረኛችን ማን ነው? የነፍስ የስጋችን እረኛ ማን ነው? እግዚአብሔር ነው። አንድ እረኛ ነው ያለው። ሁለት ሶስት እረኛ፣ አንድ እረኛ የነፍስ የስጋ እረኛ እግዚአብሔር ነው። ሌሎችን እረኛ ያደረጋቸው እግዚአብሔር። መላእክት እረኞች ናቸው፣ ሰማዕታት እረኞች ናቸው፣ መጻሕፍት እረኛ ናቸው፣ ቅዱሳን ሐዋርያት ነቢያት እረኞች ናቸው። እነሱን እረኛ አድርጎ የሾማቸው ግን እግዚአብሔር ነው። ዋናው እረኛችን ማን ነው? መልሱ። ማን ነው እረኛችን? እግዚአብሔር ነው። እረኛችን እግዚአብሔር ከሆነ እኛ ሁላችን የማን በጎች ነው? መልሱ። የማን በጎች ነው? የእግዚአብሔር። አውሬ ግን ቧጨረን። አውሬ ከቧጨረን አንበላም። የእግዚአብሔር ሆነ ልንቀጥል አንችልም። ምንድን ነው አውሬ? አውሬ የቧጨረውን አትብላ ይላል ቅዱስ ቄርሎስ። ብዙ ሊቃውንት ይተረጉማሉ። አውሬ የቧጨረው ማለት አውሬ የተባለ መናፍቅ ነው። መናፍቅ ያጠራጠረው፣ ያወዛገበው፣ ያምታታው። አሁን ዛሬ ብዙዎቹ ምን ይላሉ? ዛሬ ባህላችን የማን ነው? እስኪ ቀኑ ስንት ነው ዛሬ? አይሰማም። የማንን ነው የምናከብር ዛሬ? እንደገና ሌላስ? ሰማዕቷ ቅድስት አርሴማ። ሌላ የምናከብረው የለም። በስድስት ማን ነው የሚከበረው? ኢየሱስ አይከበርም? ይከበራል። አዎ ቁስቋምም ይከበር። ኢየሱስ ይከበራል አይከበርም? መልሱ እንጂ። አርሴማስ? ጥሩ በጣም አውሬ የቧጨረው የሚለውን ለማስረዳት አሁን ምን ይላሉ መናፍቃን? አርሴማ ኢየሱስን ሸፈነችው፣ በዛ ምስጋናዋ። አርሴማን ማክበር ክርስቶስን ሸፍኖታል የሚሉ አሉ። ይኸው ልብ በሉ ስሰሙ፣ ይሄ ነገር እንዴት ነው? የክርስቶስ በዓል ባለ ጊዜ ትንሽ ሰው ነው የሚሄድ። የአርሴማ በዓል በሆነ ጊዜ ግን በጣም በዛ ብሎ ነው የሚመጣ። እንዲያው እዚህ በኢትዮጵያ የሚታወቀው የእግዚአብሔር መንፈስ ቅዱስ ቤተክርስቲያን የነበረው ኋላ የማን ሆኗል? እዚህ ፒያሳ የምታውቁት ጎላ ሚካኤል አታውቁት? የማን ቤተክርስቲያን ነው? ቤተክርስቲያን የእግዚአብሔር መንፈስ ቅዱስ። የሚካኤልም ታቦት አለ። እየሰማችሁ ነው ወይ? ከዛ የሚካኤል ዕለት በጣም ብዙ ሰው እየመጣ የመንፈስ ቅዱስ ቀን ግን ብዙ ሰው አያውቀውም፣ አይመጣም።
ስለዚህ ምን ሆነ? ጎላ ሚካኤል። እየሰማችሁ ነው? አሁን ሚካኤል መንፈስ ቅዱስን ሸፈነው ማለት ነው። በጴንጤ ሸፈነው። አሁን ስንሳይ ስናየው የሰማዕታት በዓል፣ የቅዱሳን በዓል፣ የመላእክት በዓል፣ የነቢያት በዓል በሆነ ጊዜ ክር ብሎ ብዙ ክርስቲያን ይሄዳል። የእግዚአብሔር በሆነ ጊዜ ግን ምንም የለም፣ ተሸፍኗል ማለት ነው ይላሉ። እየሰማችሁ ነው? ተሸፍኗል አልተሸፈነም? ጥያቄ ነው ለእናንተ። ተሸፍኗል አልተሸፈነም? አይ ትንሽማ ሳይሸፈን አይቀርም። በምን አወቃችሁ አለመሸፈኑ? መጀመሪያ ልብ በሉ። ጥያቄ ነው የምጠይቃችሁ። እግዚአብሔር የት ጋር ነው ያለው? እግዚአብሔር እዚህ ያለ የለም? ጥያቄ ነው። እግዚአብሔር እዚህ ያለ የለም? የቱ ጋር? ሁሉም ቦታ። እርግጠኛ ናችሁ? ሁሉም ቦታ ነው ያለው? ከሁሉም ቦታ ውጭስ ምንድን ነው? ያ ከሁሉም ቦታ ውጭ አታውቁትም? አናውቀውም፣ ችግር የለውም ቦታ ስላልሆነ ማለት ነው። እግዚአብሔር ዓለምን በእጁ ይዟል አልያዘም? እሺ ቦታን እግዚአብሔር ይወስነዋል አይወስነውም? እግዚአብሔር ቦታን ይወስናል አይወስንም? እግዚአብሔር ቦታን ይወስናል አይወስንም? ቦታስ እግዚአብሔርን ይወስነዋል? መልሱ እንጂ አይወስነውም ማለት ነው። እሺ እግዚአብሔር ቦታን ግን ይወስናል አይደል? በተወሰነው ቦታ ውስጥ ቅዱሳን አሉ የለም? በውስኑ ቦታ በዓለም ላይ ቅዱሳን አሉ የለም? ገነትም ቢሆን ቦታ ነው። እየሰማችሁ ነው አይደል? እግዚአብሔር በገነት አይወሰንም። እግዚአብሔር በሰማይ አይወሰንም። እግዚአብሔር በምድር አይወሰንም። እግዚአብሔር ርዝመቱ አርያም ነው አይባልም። ወደ ላይ ብንሄድ የመጨረሻው ቦታ የሚባለው አርያም፣ ወደ ታች ብንገባ በርባሮስ ይባላል። እግዚአብሔር ርዝመቱ አርያም ነው፣ ጥልቀቱ በርባሮስ ነው አይባልም። ስፋትን ደግሞ ከአድማስ እስከ ናጌብ ድረስ፣ ከጫፍ እስከ ጫፍ ድረስ እግዚአብሔር አይባልም። እግዚአብሔር ሁሉን ይወስናል፣ በምንም ግን አይወሰንም። ቅዱሳን ግን በቦታ ይወሰናሉ አይወሰኑም? ጥያቄ ነው። የሰማችሁ? ምን አወዛገባችሁ? ይወሰናሉ አይወሰኑም? መልሱ። ችግር የለውም። ይወሰናሉ አይወሰኑም? እግዚአብሔርስ ይወሰናል? ይወሰናል? ምሳሌ እናድርግ። እግዚአብሔር ዓለምን በእጁ እንደዚህ አድርጎ ይዟል እንበል። ይዟል ደግሞ እርግጥ ነው። አሁን እግዚአብሔር ዓለምን በእጁ እንደዚህ ሲይዝ በዚህ ዓለም ውስጥ በአጠቃላይ መላእክት አሉ፣ ቅዱሳን ሰዎች አሉ። እየሰማችሁ ነው? ሰማዕታት፣ ጻድቃን በሙሉ በማን እጅ ነው ያሉት? መልሱ። በማን እጅ ነው ያሉት? ታዲያ እግዚአብሔር በእጁ የያዛቸው እነዚያ ፍጡራን እንዴት በእጁ የያዘው አምላክ ሊሸፍኑ ይችላሉ? የሚሸፍኑ ከሆነ ልብ በሉ የሚሰራውን ስህተት። አርሴማ ክርስቶስን ከሸፈነችው አርሴማ ከክርስቶስ ትበልጣለች ማለት ነው። አርሴማ ከክርስቶስ የምትበልጥ ከሆነ አርሴማ አምላክ ናት ማለት ነው። አርሴማ አምላክ ናት ካልን ደግሞ አርሴማ ጣዖት ናት ማለት ነው። እኛ አርሴማን አምላክ ናት እንላለን? መልሱ እንጂ እንላለን ወይ? እሺ ማርያም አምላክ ናት? ለእኛ አምላካችን ማን ነው? መልሱ። አምላካችን ማን ነው? ቅዱሳን ፍጡራን ናቸው አይደሉም? ናቸው አይደሉም? ማን ነው ክብር የሰጣቸው? ማን የሰጣቸው? ክብር የሰጣቸውን አምላክ ሊሸፍኑ ሊገለብጡ ይችላሉ? ፈጽሞ አይችሉም። ይህ ክህደት ነው። እግዚአብሔርን የሚሸፍን ፍጡር እንዴት ይኖራል? ተሸፍነዋለች አሉ እኮ። ይህ ምን ማለት ነው? እነሱ የሚያመልኩት የሚሸፈን ኢየሱስ ነው ማለት ነው። ፈርተዋል እኮ። ይሸፈናል ካሉ የእነሱ የሚሸፈን ነው፣ የእኛ ይሸፈናል? መልሱ እንጂ ይሸፈናል ወይ? ፍራቻ እንዴት አይነት ክህደት እንደሚያላብስ ተመልከቱ። አሁን አንዳንድ ሰው ይህን ይሸከምና ቅዱሳን እኮ ባህላቸው በዛ ምናምን። ቅዱሳን ያከበረው ማን ነው? እስኪ መልሱ። ማን ያከበራቸው? እናንተ የእኔ አካል ናችሁ ያለው ማን ነው? አይሰማም። ቅዱሳን የማን አካል ናቸው? እኔ ግንድ ነኝ፣ እናንተ ምንድን ናችሁ አለ? መልሱ እንጂ። ቅዱሳን ምኖች ናቸው ተባሉ? የግንዱ ምን? መልሱ። የግንዱ ምን? ግንዱ ማን ነው? ግንዱ ማን ነው? ግንዱን ቅርንጫፉ ሸፈነው ይባላል? እንዴት ይባላል? ያለ ግንዱ የሚያፈራ ቅርንጫፍ አለ? ከግንድ ተለይቶ በራሱ ቅርንጫፍ ሆኖ ሊቀጥል ይችላል? ፀሐይ ይመታዋል፣ ነፋስ ጠርጎ ይወስዳል። ግንዱ ላይ እስካለ ድረስ ነው። አርሴማ ፍሬያማ የሆነችው የበቃችው ለሰማዕትነት የበቃችው ክርስቶስ የተባለ ግንድ ላይ ስለተተከለች ነው። እሷ ቅርንጫፍ ናት፣ እርሱ ምግቧ ግንዱ ክርስቶስ ነው። ፈጽሞ ሊሸፍነው አይችልም። አውሬ ጫረው ማለት ነው።
ክርስቶስን በአርሴማ ቦታ የከተተ ማለት ነው። ያወዛገበ ቅዱሳንን ያመልካሉ፣ ያከብራሉ ምናምን ያለ ያለ። አሁን ሌላ ጥያቄ ጠይቃችሁ፣ ቅዱሳንን ያከበራቸው ማን ነው? አሁን መልሱልኝ። ጨርሻለሁ። ማን ነው ቅዱሳንን ያከበረ? የቅዱሳን የክብራቸውን መጠን የሚያውቀው ማን ነው? እስኪ መልሱ። ማን ነው የሚያውቀው? እናንተ ታውቃላችሁ? እናውቃለን። ማን ነው ያከበራቸው? የክብራቸውን መጠን የሚያውቀው ማን ነው? አሁን እግዚአብሔር መጥቶ እናንተ በእኔ ቦታ እኮ አርሴማን አበዛችሁ ተው ይላል እግዚአብሔር ብሎ ሲያውቃል? በእግዚአብሔር ዘንድ እኮ ገና እኛ ካሁን በኋላ እድሜ ዘመናችን በሙሉ አርሴማን እያከበርን እያመሰገን ብንቀጥል እግዚአብሔር በዛ ሌላ አይችልም። ምክንያቱም አርሴማ ክርስቶስን ነው የምታሳየው። ክርስቶስን ነው የምታሳየው። እንዴ ስለማን ነው ሰማዕት የሆነችው? መልሱ። ስለማን ነው ሰማዕት የሆነችው? ስለ ክርስቶስ ነው። አሁን የቤተክርስቲያን የማን ቤተክርስቲያን? ህንፃው የማን በማን ስም የተሰየመ? በቅዱስ ገብርኤልና በማን? መልሱ እንጂ አርሴማ አይደለም? ሰማዕቷ አርሴማ አሁን ዛሬ 6 ነው። ቅዳሴ ተቀድሷል አይደል? ቅዳሴ ሲቀደስ የተቆረሰው ስጋ የአርሴማ ነው የኢየሱስ ነው? መልሱ። አርሴማ የዳነችው በክርስቶስ ደም ነው ወይስ የአርሴማ ደም ነው ክርስቶስን ያዳነ? ማይሆን ጥያቄ ነው የጠየኳችሁ። አርሴማ በክርስቶስ ደም ነው የዳነችው አይደለችም? ነው አይደለም? በአርሴማ በዓል የሚቆረሰው ስጋ የማን ነው? የሚፈተተው ደም የማን ነው? መልሱ እንጂ። የምንቀበለው ስጋና ደም የማን ነው? በዓሉ የማን? የአርሴማ። የምንበላው ግን ማንን ነው? መልሱ። ማንን ነው? ክርስቶስን። እያችሁ ክርስቶስን ነው የምትገልጠው። በእርሷ በዓል ቀን ክርስቶስ ነው የሚሰበከው። እርሷ የክርስቶስ አማናዊት ሙሽሪት ናት። ልትሸፍነው አትችልም። አውሬ የቧጨረው ማለት ግን ቅዱሳን ክርስቶስን ይሸፍናሉ ብሎ ይኸው አእምሯችንን በጥርጣሬ የሚበርዝ ምስጋናቸው በዛ፣ እልልታ በዛ፣ ክርስቶስ ተሸፈነ ብለን እንድናስብ እንድንጠራጠር ቅዱሳንን እንዳናመሰግናቸው የሚያደርጉ ናቸው። ኦርቶዶክሳውያን ክርስቲያኖች ይህን በጣም ጠንቅቀን ነው ማወቅ ያለብን። ስለዚህ ቤተክርስቲያናችሁን ማወቅ አለባችሁ። ቤተክርስቲያን ቅዱሳንን ስታከብር በምን አይነት መንገድ እንደምታከብር ማወቅ አለባችሁ። ቅዱሳንን ማክበር እግዚአብሔርን መሸፈን እንዳልሆነ መረዳት አለባችሁ። ራሱ እግዚአብሔር በተደጋጋሚ ስለተናገረ። ስለዚህ አውሬ ጫረው ምን አይደረግም ተባለ? መልሱ። ኦርቶዶክስ እንኳን ቢሆን አምኖ ተጠምቆ ክርስቲያን ሆኖ እንኳን ቢሆን እንደዚህ ያለ እንኳን ቢሆን የመናፍቃን ነገር የተጫነበት ሰው ካለ እግዚአብሔር አይቀበለውም። መስቀል ስላደረግን አይደለም። የፕሮቴስታንቶችን ትምህርት የነሱን ማንኛውንም ነገር ከተቀበልና ወደኛ ጋር ካመጣን እግዚአብሔር እንደዚህ አይነት ነገር እግዚአብሔር ስለማይፈልግ፣ ስለዚህ አሁን ህሊናችንን ህይወታችንን በአጠቃላይ ማንኛውንም የህይወት መስካችንን መጠበቅ ያለብን ከእንደዚህ አይነት ቆሻሻ እግዚአብሔር ከማይወደው ከተጣለው አይበላም ከተባለው ሀሳብ በሙሉ ነው። ኃጢአትም እንዳንበላ ያደርገናል። እንደምታውቁት ነው። ኃጢአትም አውሬ ነው፣ ይጭረናል። ዘረኝነትም ራሱ አውሬ ነው፣ ይጭረናል። ያልተገባ ፍልስፍናም አውሬ ነው፣ ይጭረናል። እግዚአብሔርን መጠራጠር ጥርጣሬን አውሬ ነው፣ ይጭረናል። ከእግዚአብሔር ይለየናል። ከነዚህ ሁሉ ተጠብቀን እግዚአብሔር ሆይ እኔ ራሴን ላንተ አውሬ ሳይጭረኝ ንጹህ መስዋዕት አድርጌ ያቀርባለሁ። የዓለም ሀሳብ ሳይጫጫንብኝ፣ የዝሙት ሀሳብ ሳይሰለጥንብኝ፣ የክፋት የርኩሰት ሀሳብ ሳይጫጫንብኝ አንተ እንደምትፈልገው ሰውነቴን ላንተ ንጹህ መስዋዕት አድርጌ ያቀርባለሁ ብለን ራሳችን ከክፉ ነገር ሁሉ ጠብቀን ለእግዚአብሔር መስዋዕት አድርገን ልናቀርብ ያስፈልገናል። ይሄን እንድናደርግ ነው ይሄ በመጽሐፍ ላይ የተጻፈው ቃል አውሬ የቧጨረውን አትብሉት ብሎ የተናገረው። እግዚአብሔር አምላካችን በምሕረቱና በቸርነቱ ሁላችንን ጠብቆን ከአውሬ የኑፋቄ ትምህርት፣ ከአውሬ ኃጢአት፣ ክፋት፣ ጥርጣሬ ከዚህ ሁሉ ጠብቆን እግዚአብሔር እንደሚፈልገው ሆነን እንድንኖር እርሱ በቸርነቱ ሁላችንም ይርዳን። የተሰበሰብንበት ቤተክርስቲያን መልአኩ ቅዱስ ገብርኤል፣ እናታችን ሰማዕቷ ቅድስት አርሴማ በአማላጅነታቸው በአውሬ ከመቧጨር ይጠብቁን። ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።